አንተ አሁን በድቅና እያመንክ ይሄ በመተት እያመንክ ድቅና ምንድን ነው? እንደማይችል አንተ ንገረኛ ደንቆሮ። አይ እስልምና ወገን 2800 አትሊስት 800 ሰው ሙስሊም ነው። በዚህ መጠን ኡስታዞቹ ጭውት ብለውባችኋል። ኡስታዞቻችሁ ማስተማር አቁመው ምዕመኖቻቸው እየተማሩ ያሉት ከግብረ ሰዶሚያን እና ከኤቴስቶች ነው። ኡስታዞቹ ጋር በጣም ነው ማዝነው፣ በጣም አዝናለሁ። ደንቆሮ ለምንድን ነው ማይክሮፎን እንደዚህ ስድብ ነው የተማሩት? ይሄን ነው ኡስታዞቹ ማስተማር ስላልቻሉ ወደ ኤቴስቶች እና ግብረ ሰዶማዊ ጋር ሄደው እነሱ ያስተምሯችሁ ብለው ልኳቸዋል። ከዛ እያንዳንዱ ስድብ ብቻ ነው የሚማሩት። እውቀት አላቸው። ግብረ ሰዶም አድርጋችሁ ላኩላቸው። ሙስሊሞች ጸሎት እናደርግላችኋለን። ከደንቆሮ ትልልቅ ኡስታዞች ጋር ተማሩ። የቲክቶክ በተለይም የዋብያ ባለጌ ኡስታዞች ጋር እየዋላችሁ እነሱ ደግሞ ከአቅማቸው በላይ ሲሆን ወደ ግብረ ሰዶሚያን ጋር ሂዱ ተማሩ ስለሚሏችሁ ከነሱ እየተማራችሁ ያላችሁት እንደዚህ ስድብና መግደል፣ ማረድ፣ መጮህ፣ አጋንንታዊ መንፈስ በፊቱኑ ነበር እስልምና ውስጥ። ከዛ ደግሞ ከኤቲስቶች እና ከግብረ ሰዶሚያን እየተጠናወታችሁ ነው። ሶሪ እኔ ጸሎት አላችሁ ደንቆሮ። አሁን ማለት አዝንላችኋለሁ። ይሄ ርኩስ መንፈስ እየተጫወተበት ነው ሙሐመድ ላይ። እኔ ወድሃለሁ ሙሐመድ፣ ጸሎት ማድረግልሃለሁ። ሄድና ማርያምን ውደድ። በደንብ ነው መወዳት። ሄድና ራስን ውደድ። ትልልቅ ኡስታዞች በደንብ አስተውሉ። ትልልቅ ኡስታዞች ቤታቸውን ከፍተው 20-30 ሰው ነው የሚማርላቸው። ሙስሊሞች ቁጭ ብለው የሚማሩት ኤቴስቶች ጋር 1500 ምናምን ሆነው ነው። ይሄ የሚያሳየው እስልምና ምን ያህል እንደወደቀ ነው። ቲክቶክ ላይ ምን ያህል እንደተፈጠፈ የሚያሳየ ነው። የእነሱ ትልልቅ ኡስታዞቻቸው ቤታቸውን ከፍተው ከበዛ 100 ሰው ነው የሚያዳምጣቸው። ባለጌ የተባሉት ጋር ደግሞ ኡስታዞች ያስተዋወቋቸው የቲክቶክ ውርጋጥ ኡስታዞች ቤታቸውን ሲከፍቱ እነኛ እስከ 1000-2000 ሰው ቁጭ ብሎ ሙስሊሞች ታብታብ እያደረጉ ሼር እያደረጉ ሪከርዳቸውን እየለቀቁ ከኤቴስት እና ከግብረ ሰዶም ነው የሚማሩት። ከዛኛ ጋር ሲመጡ ሀዲሱ ሁሉ ግራ ይገባቸዋል። ሜቢ እናስደምጣችኋለን። እፎይ ጋር የሚጠቀሱትን ሀዲስ ከናናቃቸውም ስንሰማቸው እንደነግጣለን ሲሉ ታያላችሁ። በጣም ልቤ እያዘነ ነው ለሙስሊሞች። በጣም እያሳዘናችሁ ነው። አሁን ላይ መንፈሱ እየተጫወተባችሁ ነው። እኛን ለመጉዳት ብላችሁ የራሳችሁን ትምህርት እንኳን ባለማወቅ ከኤቴስት እና ከግብረ ሰዶማያን ጋር በመዋል ኡስታዞቻችሁ ጋር ቁጭ ብላችሁ መማር ሲገባችሁ እየተሳሳታችሁ ነው። እኛን ለማሸነፍ ሲሉ ኡስታዞቻችሁ ይቀጥፋሉ። ቲክቶክ ላይ ያሉት ትናንትና ብሏል አንደኛው ስቡ የለቀቀው ላይ በንጽጽር ለመሸናነፍ ሲባል የሚሰሙትና መስኪን ላይ ሲሰሙ እየተለያየባቸው ሰለምቴዎች ችግር እየፈጠሩብን ነው አለ ትልቁ ኡስታዝ። ንጽጽር ላይ የሚሰሙትና እኛ ጋር መጥተው የሚሰሙት እየተለያየባቸው በዚህ ምክንያት ችግር እየተፈጠረ ነው አለ። እባካችሁ ሙስሊሞች ምንም እንኳን በሃይማኖት ብንለያይም ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ እኛን ለመጣል እኛን ለመግፋት ብቻ በሚል እውቀት አታገኙ። አትሊስት እስልምናን በደንብ ለማወቅ ከኡስታዞቻችሁ ተማሩ። እኔ ሪከመንድ ማድረጋችሁ ኡስታዞቻችሁ ጋር ተማሩ። ግብረ ሰዶሚያን ጋር የሚልኳችሁ ገንዘባቸው እንዳይቋረጥ ገቢ ለማግኘት ብቻ ስለሚያስቡ ነው። እናወዳችኋለሁ ሁላችሁ ሙስሊሞች። እስልምና ግን ከልት ነው፣ ስህተት ነው። የአጋንንት መገለጥን የተቀበለ ነብይ ስለሆነ ገሃነም ነው የምትገቡት። ሶሪ ቱ ሴይ ዲስ እውነታዊ ስለሆነ ነው። ሙዬ እሺ እፎይ ይቅርታ፣ እንደ ኔትወርክ አትወርዶኝ ነው እኔን ሙሄ። እሺ እሰማለሁ። እፎይ እሰማለሁ። እንኳን ደህና መጣህ ጋቢ። እንኳን ደህና ቆየኝ። አንድ ነገር ለመናገር ፈልጋለሁ። አንዳንዴ የዚህ ጋር የሙስሊም ስም የያዙትን ብቻ አስገብተህ የምትወክላቸው ነው የምታስገባቸውን ሰዎች መለየት አለብህ። እፎይ አንተ የቁርአን እውቀት አለኝ ካልክ እነ ሁሱ አሉ፣ ቅድም ያቀረብክልኝ ኡስታዝ አለ፣ ስማቸውን አላውቅም፣ እሳቸው አሉ። እነሱን መጋበዝ ይቻላል። ገብቷል? ስም አትጥራ። ስም ሳትጠራ ዝም ብለህ አውራ። መምጣት ይችላሉ። አንተ ኡስታዝ ትሆን አትሆን አላውቅም። እችላለሁ ሚል ይመጣል እኔ ጋር ተጨምቆ ይወጣል። ፕሮፋይሉንም ስሙንም ይቀይራል።
እኔ ኡስታዝ አይደለሁም፣ ምዕመን ነኝ። የእስልምና ምዕመን ነኝ። ምን ተማርክ? ምን ተማርክ? ከእስልምና እኔ ለማለት የፈለኩትን ግን እስልምና ግብረ ሰዶማዊነትን አይደግፍም። ገብቷል? ሄዳችሁ እዛ ያስተምሯችኋል። አይ ሙሄ አናገርከኝ። እሺ አንድ ሰው ቆይ፣ አንድ ጥያቄ ልጠይቅህ። አንድ ኡስታዝ ተነስቶ አቤት፣ አንተ ለምሳሌ እኛ ለምሳሌ ነው ያልኩህ። አንድ ክርስቲያን ልጅ አይ ክርስትና አልገባልኝ እና አልገባ ብሎኛል፣ ስለዚህ እየተረዳሁት አይደለም ቢለን ወይም ጸሎት እናደርግለታለን። አስረድተነው አልገባንም ቢለን ማለት ነው አይደለም። አልገባኝም፣ ይሄ ልቀበለው አልቻልኩም፣ ወይንም ደግሞ እየተዋጠልኝ አይደለም ካለ እንዲገለጥለት ወይ ጸሎት ነው እናደርግልሃለን ነው የምንለው እንጂ ግብረ ሰዶማውያን ጋርና ኤቴስት ጋር ሄዳ አንተው። አንተ አሁን ሙስሊም ብትሆን ኡስታዝ ብትሆን ለአንድ ሙስሊም ሰው አስረዳኸው እንበል፣ ሙስሊም ለነበረ አይ እስልምና አልተዋጠልኝም ያስረዳኸኝም አልገባኝም ቢል አንተ ኡስታዝ ብትሆን በቃ ካልገባህ ግብረ ሰዶማውያን ጋር ሂድ፣ ኤቴስቶች ጋር ሂድ ትለዋለህ? ሙሄ ይህን ነገር እንደዚህ የሚለው ኡስታዝ ነው? ሙስሊሞች ናቸው ኡስታዞቹ? አንተ ብትሆን እንደዛ ትላለህ ወይ ነው የምልህ። ግብረ ሰዶማውያን ወደ ግብረ ሰዶማውያን ጋር ሂድ ትለዋለህ? አንተ አስረድተኸው አልገባኝም፣ አልተረዳውም፣ ይሄ ነገር አልተዋጠልኝም ቢልህ በቃ ከግብረ ሰዶማውያን ጋርና ከኤቴስቶች ጋር ህብረት አድርግ፣ እዛ ቆይ ምናምን ብለህ ወደ እነሱ ህብረት ትልካለህ ወይስ ጸሎት ነው የምታደርግለት? ዱዓ ነው የምታደርግለት? እኔ በሆነ አይደለም እኮ እፎይ፣ እኛ እስልምና አንድ ሚስት ያልሆነችን ሴት እህት ያልሆነች የጠየኩ መልስ ሴት በእጅ አትንካ የሚለን እስልምና እንዴት ግብረ ሰዶማውያን ጋር ሂዱ ይላል? እሺ አትልም ማለት ነው አይደለ? ከየት ብታመጣው ነው? እስቲ ታስረዳኛለህ? ጎበዝ። እንደዚህ ብለው የሚያዙ ኡስታዞች አሉ። ነገ ቪዲዮዎችን አካውንቱን ያዙለትና እንትኑን ያዙለትና ሜንሽን አድርገው አሳዩት። ሚስት ያልሆነችን ሴት እህት ያልሆነችን ሴት ማለት ነው። አዳምጥ። ፕሮፋይሉን እንትን በሉትና ሜንሽን አድርጋችሁ ቪዲዮ ሰሩለት። ሌላን ሴት እንዳታይ ረጅም ሰዓት እንዳታይ አዳምጥ። በቃ ያለ እስልምና እንዴት ግብረ ሰዶማውያን ጋር ሂድ ይላል ነው? እፎይ እኔ አንድ ስናገር እኮ እንደዛ የሚሉ አሉ፣ እንደዛ የሚሉ ኡስታዞች አሉ እያልኩ እኮ እኔ አንድ ልመልስልህ ወይ ቆንጆ ጸባይ ነው ያለ ና አዳምጠኝ። እሺ ከፍ በል ከኔ ጋር ቁጭ በል። ተሴጋ ትነካካ ያለ ሃይማኖት እኮ ነው እያልክ ያለው። እኛ ምንም እስልምና ሚስታችን ያልሆነችን ሴት እህታችን ማናቃትን ሴት እጇን ኔትወርክ ተቋርጧል። አለ ሙሄ ኔትወርክ ተቋርጧል። አንድ ጥያቄ ነበረኝ መጠየቅ ይቻላል? ሙሄ የለም። ኤኒዌይስ በዚህ ቶፒክ ላይ ገባበታለኝ። ቆይ አንዴ እታች በዚህ ባነሳ ነው ላይ እንገባበታለን። ሙሄ ተዘጋጅና እናሳያለን። ኡስታዞቻችሁ ናቸው ያዘዙት። ከማን ጋር? ከግብረ ሰዶማውያን ጋርና ከኤቴስቶች ጋር ህብረት አድርጉ ብለው ያዘዙት የእናንተ ኡስታዞች ናቸው። እነሱም ህብረት ያደርጋሉ። ኦፊሻል የሆነ ከሌዝቢያኖች ጋር፣ ከግብረ ሰዶማውያን ጋር፣ ከጌዎች ጋር ህብረት ያደርጋሉ። እሱን ደግሞ ከፈለግ ቪዲዮዎችን እንልክልሃለን። ኤኒዌይስ በውስጥ አውራኝ። እንደዚህ አይነት የእናንተ ኡስታዞች፣ ትልልቅ ኡስታዞች፣ የመስጊድ ኡስታዞች ከበዛ 100 ሰው ነው እዛ ቁጭ የሚሉት። እነኚህ ጋር ህብረት የሚያደርጉ ግን እስከ 1000 ሰው ቁጭ ብለው ሙስሊሞች ስድብ ነው የሚማሩት። የኔም ነገ ቼክ አድርግ። የኔም ፎቶ ዘቅዝቀው ነገ ሲያሰድቡኝ ታገኛቸዋለህ። ኡስታዞች እዛ ውስጥ እንዳላሉት ሙስሊሞች ናቸው። በትንሹ 1000 ሰው ቁጭ ብለው የሚሰድበኝ ቁጭ ብለው ስድብ ሲማሩ ይውላሉ ማለት ነው። የእናንተ ኡስታዞች ደግሞ የመስጊዶቹ ከበዛ